ስለፈራው ቲቸር ሜሮን ነቅታብኛለች ማለት ነው ላትነቃም ትችላለች እንዴት ነው ባትነቃ ለምንድን ነው ያሬድ የመጣሳት እንደዛ ያያችሁት ምናምን ብላ የምትጠይቀኝ ምናልባት ዘላለም ያሬድ መጣልሽ ብሎ ላንቺ ስለተናገረ ይሆናል እኮ እሱ እኮ ነው ችግሩ እንዴት በቃ እሱ ነው ችግሩ እኔና ያሬድ ሌላ ነገር እንዳለን ያሳሰባት እሱ ነው እሺ ነቃች ይባል ታዲያ የሚመጣ ነገር አለ እሱማ ምንም አይመጣም ግን ደግሞ ሄሉ ይጨንቃል አረ የሚያስጨንቅና የማያስጨንቅ ነገር ወቂ አንቺ ደግሞ ቆይ ያጨናንቅም እያልሽ ነው እንደኔው ያደረሰበት ግልግል ያውቃላሉ ነይ ለማንኛውም ክላስ እንግባ ነይ ቶሎ አጠቅ እንደ ሄሉ ያ ቦቼ ነው አይደል አው ቦቼ ነው ቤዚቴ ቦቼ እንዴት ነህ አለው እኔ ደህና ነኝ ቆይ እንዴት ልትመለስ ቻልክ እዚህ ልሰራ ነው እንዴ የምርህን ነው አው የምሬን ነው ቤዚቴ ቆይ እንዴት ያኔ ተረተሩ ሁሉንም ነገር አሰብኩት ወታለች ያልኳት እህቴ በህይወታለች እሷን ማግኘቱ በራሱ ትልቅ ነገር ነው ልክ በጣም ትልቅ ነገር ነው እንጂ አው ጋሽ ደሳለኝም ደግሞ ረዳሃለው ስላሉኝ እዚህ እየሰራው ፈልጋታለሁ እንዴ ስለዚህ ቆይ እዚህ ስራ ልጀምር ነው ማለት ነው አሁንማ ሰዓቱ እየመሸ ነው ለሻ ቤቱ ኃላፊ ነገ መስራት እንደምፈልግ ልንገራትና እመለሳለሁ እንደዛ ከሆነ ላቡሽ ልንገራው ያኔ ተረተር ማታ እኔ ራሴ ነግራቸዋለሁ አሁን ወደ ክላስ ግቡ እሺ በቃ ቦቼ ከፈለከን ግን ክላስ ነን እሺ ስታይል ቦቼ ሲያሳዝና በጣም ነይ በቃ ወደ ክላስ እንግባ ማነሽ አንቺ ይበል እኔ ነው እንደዚህ ብለሽ የጠራሽ ታዲያ እንዴት እንድጠራሽ ፈልግሽ ያኔ ብንከባበር አይሻልም ቆይ ባንከባበር ምን እንዳይመጣ እሱን ታይዋለሽ ሰሚኛለሽ ሄቨን ለመጨረሻ ጊዜ ብቻ ነው ማስጠንቀቂያ የምሰጥሽ ወሬ ማብዛቱን ተይና ማስጠንቀቂያ ያልሽውን ተናገሪ ከዚህ በኋላ ተሳስተሽ እዮ ሲያጠገብ ትደርሽና እመኝኝ ሄቨን አጣፋሻለሁ ለምን እሷ ያገባሽም ግን ቤቲ ትሙት ነው ምልሽ ሌላኛዋን ማታቂያትን ቤቲ ነው ማሳይሽ ቆይ እኔ ያልገባኝ እዮሲን ታፈቅሪያለሽ እንዴ እውነቱን ማወቅ ነው የምትፈልጊው እውነት ካለሽ በሰማሽ ደስ ይለኛል አዎ እዮሲን ነፍሴ እስኪጠፋ ፈቅረዋለሁ ከሴት ጋር ሲቀራረብ ሳይ ደግሞ ያናድደኛል ምን አልሽ ቤቲ የምርሽ ነው መቼ መጣ ምን አልኩ ማለቴ የት ነበርክ አፈቅራለሽ እውነትሽ ነው ሁሉም ሳብጀክት አሳይመንት አለ ግን ፊዚክስ እንዴት እንደከበደ አዎ ከባድ ነው ግን ደግሞ እንሰራዋለን ሜሉዬ ቆይ ምንድነው ጉዱ ማለት ስለምን ነው የምታወሪ ኧረ እባክሽ ብቻ ያሞኘሽኝ ባልሆነ ምን አድርጌ ያሞኘሽ ቆይ ልጁ ማን ነው የቱ ልጅ ስታዩ የደነገጥሽለት ልጅ ራዱ ቆይ ዛሬ ምን ነክቶሻል ሜሉ ውሸት አያምርብሽም በቃ እኔ ልጁን አላውቀውም እና ስለማታውቂው ነው የደነገጥሽለት በቃ እውነቱን እንድነግርሽ ነው የምትፈልጊው የሆነ ቀን ብቻዬን ቁጭ ብዬ መጣሁ ከዛ ቆሞ ሲያየኝ ነበር በቃ ከዛ የረፍት ሰዓት አልቆ ወደ ክፍል ሲሄድ እስከ ክላስ በር ድረስ ሲከተለኝ ነበር እኔ ግን ይሄ ብቻ አይመስለኝም ረዱዬ ሙች ይሄ ብቻ ነው እና ታዲያ ለምን ስታዩ ደነገጥሽለት ማን
እኔ ሜላት አራራዱ መስሎሽ ነው እንጂ ያልደነገጥኩ። እንደው መጣልሽ ብቻዬን አልወጣሁም። ቆይ ለምንድን ነው የሄደው? እኔ ምን ሆነ? ቤቲ የጠየኩሽን መልሽልኝ። ምን ልመልስልህ? ኢዮስያስን አፈቅረዋለሁ አልሽ፣ እውነት ነው አይደለም? አዎ ኢዮስ፣ የእውነቴን ነው እንዴ። ከድሮ ጀምሮ አፈቅርሃለሁ። ሴቶች ሲቀርቡ ሳይ ደግሞ ደስ አይለኝም። አሁንስ ገባ? ቆይ ቤቲ የምርሽን ነው? ኢዮሲ፣ አንተ አልተረዳኸኝም እንጂ እኮ እኔ በጣም አፈቅርሃለሁ። አዴ ወንድሞቼ ቆይ ምን ሆነ ነው? የምስራች የምስራች ምስር ብላ። አሜን አሜን። ለዘመናት ስንጠብቃት የነበረችው ለዘመናት ስንከባለልላት የነበረችውን ልጅ እኔ አንተ ወንድም ዛሬ አፈፋርኩት። በላት ቀላብድብኝ የመቀላበል ነው አንዴ ምሪ ነው እማትሙት። ከየት አገኛት? አየህ እንደዚህ ነው የምጠየቀው። 10ኛ ክፍል። ቆይ በህልም ነው? አረ በእውኔ ነው። አረ ተው እማትሙት። በአይኔ በብረቱን ያዩት። ትሰማኛለህ ዳጊ? እኔ አንተን ቅዠት እየሰሙ ካንተ ጋር አብሮ መቃዠት ስልችትን ያለኝ። በእናትህ ወደ ልትሄድ ነው? አላቅልህም። ታስጨርሰኛለህ። በእናትህ ቁጭ በለው። ቆይ ምንድን ነው ማስጨርስህ? ያስጀመርከኝ ነው። እሺ ቶሎ ብለህ ቀጥል። በቃ እርዳኝ። ምንድን ነው የምረዳ? ያው አንተ ከኔ ተሻለ የለም ስለዚህ እባክህ በቃ ማርክዬ፣ በእናትህ በምትወደው በሁሉም ይዣለሁ። በቃ ልጅቷ የኔ እንድትሆን ብቻ እየሄድክ በቃ ንገራት። በቃ እየሄድክ እየነገርካት፣ እኔ የምልህን እየነገርካት፣ ከዛ አሳምንልኝና በቃ የኔ አድርጋት። እንድጀነጅንልህ ነው አይፈለከኝ? ምን አለበት? እንደዛማ አይሆንም። እንደዛ አይሆንም። እንደዛ አይሆንም። በእናትህ ማርክዬ፣ በእናትህ በቃ ምንም እኮ ችግር የለውም እኮ። በቃ አንተ እየሄድክ በቃ ምንም አይደለም የምትላት። እየሄድክ የምልህን ብቻ ትነግራታለህ። በጣም እማትሞት በጣም ቀላል ነገር ነው። እየሄድክ እኔ የምልህን ትነግራታለህ። ከዛ ምን አይነት መከረኝ የሆነ ልጅ ነው በእናትህ። ና እንሂድ። እሺ በቃ ልጅቷን አሳይ። የምርህን ነው? አዎ የምሬን ነው። አየህ ጥሩ ወዳጅ እንደዚህ ነው የሚያደርገው። ወይ የኔ ጌታ የኔ ጌታ
ና እንሂድ። ሰላም የኔ እናት በኋላ እና ሴቶች ወደ አንተ እንዳይቀርቡ የውሸት ፍቅረኛ ልሆን ስትይኝ የነበረው አንቺ እውነት ስለምታፈቅረኝ ነበር ማለት ነው? አዎ ነበር ቤቲ። እኔ እኮ ግን እንደዛ አስቤሽ አላውቅም። እኔም እኮ እንደዛ እንደማታስበኝ ስለገባኝ ነው ፍቅሬን ደፍሬ ያልገለጽኩልህ። ቢሆንም ስለተረዳሽ ነው። በቃ እና ምን ይፈጠር? ለዘላለም የሸሸኩትን ፍቅሬን እኮ እየገለጽኩልህ ነው። ይኸውልሽ ቤቲ፣ እኔ ደግሞ አንቺን በእንደዚህ አይነት ነገር አስቤሽ እንደማላውቅ ደጋግሜ እየነገርኩሽ። እሺ ቆይ ማንን ነው ታዲያ እንደዚህ የምታስበው? እሱ የኔ ፕራይቬት ነገር ነው። Told your friend you're not okay, and tell me what's wrong and why you never said you felt that way. And guess you're trying to stay strong and fake a smile until I look away. But I wanted too long, it hurts to watch you እኔ ቤቲ ደግሞ እያየው ፍቅሬን ከምቀማ ህሞት እመርጣለሁ። ይቆይ ምንድን ነው የምታጣድፈኝ? ምን ያቷል እንዴ? እንደለምናቸው ብትሰማስ? ልጅቷ አዎ ልጅቷ ቆይታለች። እሱ እኮ ላሳየህ አንተ ግን እኮ ሁለት ናቸው። አዎ ሁለት ናቸው። የምስፋን ግን አይታታል። ስትስቅ እንዴት እንደምታምር አይታታል። ቆይ ሲያት አዎ አየኋት። አንተ የኔ ፍልቅልቅ ካጠገቧ ያለችው እራሱ ዝምታዋ እንዴት አባቷ ነው የምታምረው። የምርህ ነው ማለት አሁን የምርህ ነው። ምነው ገረመህ? ገርሞኝ እኮ አይደለም ደስ ብሎኝ ነው። እንዴት? ያው አንተ ካጠገቧ ያለች ተመቸች አይደል? ስለዚህ አንተ ሄደህ ጓደኛዋን ታዋራታለህ፣ አንተ ጓደኛዋን፣ እኔ ደግሞ ልጅቷን። አንተ ያበደ ሀሳብ ነው። በል በቃ ሂድ አሁን አዋራቸው። አሁንማ ይሁን እንዳሉ ምን ማለት እኔ የሆነ ታይሚንግ ጠብቄ እናዋራቸዋለን። ይኸውልህ ግን ምንም አይነት መዘናጋት አልፈልግም። ይኸውልህ ዘመኑ ጥሩ አይደለም። እኛ ተዘናጋን ማለት ይኸውልህ አንዱ መጥቶ በላምን በቃ ምን አልዳጊ የስንት ዓመት ልምድ ያለኝ ሰው እኮ ነኝ እንዴ! ፕሮፌሰር ማርክ እኮ ነኝ። ምን ሆነሃል? በኔቶ ፊክስ አደርገዋለሁ። ሁለቱም ሳቁ። በቃ እንዲህ በቃ እንዲህ ምነው በሰላም ነው? አዎ በሰላም ነው። በእናትሽ ካይሻት ንገሪኝ። እኔ እንጃ፣ ግን ምናልባት ክላስ ነው ልትሆን የምትችለው።
የዘጋችሁ? በቃ ሶሲ ማስተር ቹቹ ምናምን የምትይ ነገር ቀረ ማለት ነው አይደለ? ምን ባክሽ ይሄ ናታን እኮ ነው በቃ ሰሞኑን ሁሉ እንዳላምን ያደረገኝ። ናታን ዳንሰኛው ነው? ድንቂም ዳንሰኛ። ቆይ ምን ነው ፎል ሰራ እንዴ? ይኸውልሽ ሲጀመር ማለት ነው ዳንስ እችላለሁ ከእንግሊዘኛ ውጭ አላወራም ምናምን ሲል የነበረው ነገር በሙሉ ውሸት እንደሆነ እኮ መሲ መታ ነገረች። ቆይ ደግሞ መሲ ማን ነች? መሲ ማለት የሱ ክፍል ተማሪ ነች እና ሁሉንም ነገር ለኛ ነግራን ያወረደችው። ወይኔ ዴም ካሞን ገርል ምናምን የሚለው ነገር እኮ ፉገራ እንደሆነ እኛም ገብቶን ነበር። የምርሽ ነው? አው ይኸውልሽ ልጅ እኮ ባንባተተበት ነው ሊፎግረን ነበር ማለት ነው። እኔ አሁን እኮ ጭንቅ ያለኝ ዘመናዊ ዳንስ የሚወዳደሩትን እሺ ማን ነው ስልጣና የሚሰጣቸው እንዴ? እና ምን ታጣለው ማለት የምታውቂው ሰው አለ እንዴ? ሊያውም ሁለት ሰው ነው። የምርሽ ነው? ማንና ማ? ከፈለግሽ ዘሌም አለ። ወይ ዘሌ እንዴ? ዘሌ ነው እንደውም የዳንታሙ ጓደኛ። ዘሌ እንደውም ሲያወራ አዎ ሶሲ ያውቀሻል። አወኩት። እሺ ሌላስ ማን ነው? ሌላኛው ደግሞ ዳኒ። ዳኒ ደግሞ ማን ነው? ዳኒ ነው። ኡፍ ሶሲ ምን ሆነሽ ነው? 2 ወር ውጭ ሀገር ቆይቶ እንደመጣ ሰው ስም በነገርኩሽ ቁጥር ማነሽ ምናምን እያልሽ የምታዝጊ? ሶሪ ሲስ። እና የነገርኩሽን ሰዎች እንዴት አይሻቸው? ሁለቱንም ቼክ አረጋቸውና አሪፍ ብቃት ያለው አሰልጣኝ አደርገዋለሁ። ይመችሽ። ይኸውልሽ ዘሌን ከፈለግሽ ደግሞ በዚህ በኩል ነው እሺ ያለው። ቴንክ ዩ ቹቻ። ወይኔ እንደውቺ ሞልቃት ሆነሽ ልጅ ምንድነው የሚሻለው? ቀኑ ሙሉ ስንፈልግ አይደል እንዴ ዋለው? እንደውም አፈልገኝ። ምን ሆኗል? እኔም አልገባኝም። እኔ የምላችሁ ከቤቲ ጋር ስለተፈጠረው ነገር ታውቁ ነበር እንዴ? ምኑ? ቤቲ ለኔ ፍቅር ስሜት እንደነበር አታውቁ ነበር? አታውቁ? እሱን ነው እንዴ? አዎ እሱን ነው። ንገሩኝ፣ ታውቁ ነበር? እንጠረጥር ነበር። ቆይ ምን ተፈጥሮ ነው? ቆይ እናንተ ብቻ ናችሁ ወይስ ሁሉም ሰው እንደዚህ ነው የሚያስበው? ይሄ እኮ ሁሉም ሰው የሚያውቀው ጉዳይ ነው። ምን ነው? አይ ምንም። ቆይ ልጁ ምን ሆኗል? ምን እናውቃለን? ቤቲ የሆነ ነገር ብላ ይሆን እንዴ? እሷ ደግሞ ምን ልትለው ትችላለች? ምናልባት አፈቅርሃለሁ ብላ ይሆናል። አዎ እንደማፈቅረው ነግሬዋለሁ። ምን አልሽ ቤቲ? እንደማፈቅረው ነግሬዋለሁ። ምን ነው ችግር አለው እንዴ? ችግር እንኳን የለውም። ታዲያ እናንተ ምንድነው እንደዚህ የምታሽቃብጡት? አይ እንግዲህ እዛው የምትበጣጠሽበት ሂጂና ተበጣጠሽ። እሺ ይሄኛ ላይ ሰራ እንዴት ነው የሚያደርጋቸው? ስራ ፈቱል። ቆይ እያወራሁ አይደል? ምን ይዘጋሃል? What? ሻለሻለን። አንተ ደግሞ ምን እንደምትለው? ወይኔ ዳንታ አላወቅሽኝም ማለት ነው? እንዴት? እኔ ዳንታ ማለት የባህላዊ ዋና ጨፋሪ እኮ ነኝ። ዩሹር? ያ ምሹር። ኤምጂ የምርህ ነው ዳንታ? አዎ የምርህ ነው። እስኪ አንድ ባህላዊ ሙቭ አሳየኝ። ዘሊ ላሳያት ነው። ካም ዶን ዳንታ። What? ይውልሽ እኔ ዘሊ ማለት በጣም ከባድ ዳንሰኛ ነኝ። ስለዚህ ተንከባከበኝ። ደግሞ አንተ እንዴት ነው የምንከባከብ? ምን ማለት ነው? Living life every day, late at night, not okay. All I want, and I pray, all I need are some better days. Fuck me, I'm looking at. ኤምጂ እንዴ ዘሊ ኦነስ ዳንስ በጣም ጎበዝ ነህ። እናሳ አየሽ፣ እኔ ዘሊ ከባድ ነኝ ነው። ለዚህ ነው ገባሽ እንዴ? አሁንማ በደንብ ገብቶኛል። እሺ ዳንታ አንተስ ትችላለህ? እኔ ዳንታ ማለት በጣም ከባድ ሰው ነኝ። ፕሊዝ ሾው ሚ ሰም
Okay. Okay. Sida miti faya gordu gadi kula ballo machishe odani yalula sida miti faya gordu gadi kula ballo machishe odani yalula. Oh my god, don't I like it? አይሽ እኛ ማለት እንደዚህ ነን እና ከዚህ በኋላ የዳንስካው አባላት ትሆናላችሁ ማለት ነው? ያ ግን ቆንጆ ቆንጆ ቺኮች አሉ። ደግሞ ሴቶች ምን ይሰሩላል? ላጫወታቸው እኮ አይጠፉም፣ ይኖራሉ። በቃ ፕሮግራም ፊክስ አድርጊውና አሳውቂኝ። በቃ አሳውቃቸዋለሁ። ባይ ባይ። ገናውን ተመቸሽኝ። ምን ሆነ የተመቸው? ገና ለሁሉም እየጨፈርኩ አሳያቸዋለሁ ካሁን በኋላ። እስቲ ያሳዩ። ወዜ ወዜ አሃ ወዜ 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 ፈጀሻቸው። ወይኔ ጉዴ! አሁንስ ምንድነው የሚሻለኝ? ይሻል ወንድሜን ፈልጌ ማግኘት አለብኝ። ከቀን ወደ ቀን በጣም እየጨነቀኝ ነው። ይኸውልሽ ተረጋጊ። መቼስ ያለ ተኩላ ፍቃድ ከዚህ ቤት መውጣት ምን አይነት አደጋ ሊያስከትልብን እንደሚችል ላንቺ አልነግርሽም አይደል? እና አርፈሽ ተቀመጭ እያልሽኝ ነው? አዎ፣ ደግሞ ማናውቀውን ሰው አምጥቶ አስቀምጦብናል። ቆይ አንቺ ሰውዬውን አላየሽውም እንዴ? አላየሁትም። እሱ ያለበት ክፍል እንድገባ አልተፈቀደልኝም። የሆነ ነገርማ ሊደብቀኝ እየሞከረ ነው። የተኩላው አለቃ ይሁን እንዴ? እኔ እንጃ፣ ይሆናል። በቃሽ፣ ወደ በኋላ አካባቢ ታስደውይኛለሽ። ከቻልኩ ሞክራለሁ። እባክሽን፣ ወንድሜ በጭንቀት እንዲሞትብኝ አልፈልግም። ማግኘት አለብኝ እሱን። ይገባኛል እኮ፣ ግን ደግሞ ለኔም አስቢልኝ። ድንገት ብያዝ ምን ሊገጥመኝ እንደምችል ታውቂያለሽ። እሺ በቃ ከቻልሽ ሞክሪልኝ። ምን ሆነሻል? ሄሉቅ፣ ይሄ ሰውዬ ምን ብናደርገው ነው የሚፋታን? በእናትሽ ማን ነው እሱ? ደመረ ነው እንዴ? ምን ብለሽ ነው? ያወጣው ወይኔ ቤዛ፣ ዝም ስልሽ የረሳሁሽ እንዳይመስልሽ። ደመረ። እሺ ምን ብናደርገው ነው የሚፋታን? የሚተውንም አንድ ነገር ስናደርግ ብቻ ነው። ምንድነው እሱ? ለህግ ስናቀርበው ብቻ። እንዴ ለደመረ እንዳይሆን አንቺ ቤዛ፣ ለሱ እንዳይሆን እየደወልሽ ያለሽው? ሄሉ በእናትሽ ቆይ፣ ለሱ አይደለም። እቺ ደግሞ ስልኳ አይነሳም። ቆይ ለማን ነው? ማነች?
ጸጋ እሺ ደጋግመሽ ሞክሪላት። ቆፍጠን በል ሞላ እንዴ ቆፍጠን እሺ የኔ አባት ወይኔና ደህና እንዲፈልገኝ ስትመጣ እንደዚህ ደስ እንደሚለኝ ማየ እኔ ሳይሽ እንዴት ደስ እንደሚለኝ ማን በነገረሽ? ምን እንደምታጉረመርመው የሆንከው ነገር አለ እንዴ? አዎ አለ። ምንድን ነው ተናገራ? እንዴ በእኔና ባንቺ የተነሳ እኮ የሱ ትዳር ፈረሰ። በማሃ በእኔ አዎ ባንቺ እንጂ ጻኑ ሲበዛብሽ በቃ አሳሰብሽ መዛባት ጀመረ አይደል? አልተዛባም እንዴ? እና ምንድነው እንዴ? በቃ ነገርኩሽ እኮ በእኔና ባንቺ የተነሳ ቀስቴና ቹቻ ተጣልተዋል እንዴ? እነሱ ደግሞ እነማን ናቸው? እንዴ አደባብሽ አሰብ ይላደራጅ እንዴ? ተናገርሽ ልረጋ ተናገር ሴቲ አሁን ማንም የለም። ጠርቼ ነው የመጣሁት። አንቺ እስከምታወሪ ድረስ እኔ ልቃኝልሽ ውጪ እና ዳራ ቶሎ በይ እሺ። በጣም ነው የማመሰግነው። ሄሎ እህት አበባ። እኔ ደግ ነኝ እህት አበባ። አንቺ እንዴት ነሽ? ደግ ነኝ ወንድም አለ። አንተስ? እኔማ ምን ሆናለሁ ብለሽ ነው እህት አበባ? የት ያለሽ እህት አበባ? መጥቼ ልውሰድሽ? አይ እኔው እመጣለሁ። ትንሽ ጊዜ ብቻ እሺ። እዚህ የምሰራው ስራ ስላለችብኝ ነው። እመጣለሁ። እህት አበባ ከኔ ከወንድምሽ በልጦብሽ? ኧረ ንፍቅ ብለሽኛል እህት አበባ። ኦኬዋ እኔስ ብትል እኮ ነው ያልከኝ። ታዲያ ለምን ነው እህት አበባ ሁሉ ነገር እርግፍ አድርገሽ የማመጪው? ይሁንልኝማ እኔስ መች ጠላሁት ወንድም አለ። እህት አበባ ደህና አይደለሽም እንዴ? ደህና ነኝ ወንድም አለ። የማትጨነቅሽ እስኪ ደህና ነኝ ብለሽ በእናታችን ማይል ሄሎ እህት አበባ። አበባ ደህና አይደለችም። እና አሁን ያልካቸው ፍቅረኛሞች ቢጣሉ ነው የምናገባው እንዴ? ልጁ እኮ የተጣላው ከኔ ጋር ሆኖ አንቺን ባይሽ አስተያየት ነው እንዴ? እኮ እንዴት አይቶ? እኔ ማየት የምወደውን ቦታ አይቶ እናማ በቃ እኔ ደግሞ ሆዴ መላጣ ነው አመለጠኝ። ፎንቆ ፊት ለፊት ዝርግፍ አደረኩትኝ። ከዛ እሷ እንዴት የሌላ ሰው እንትን ታለ ብላ ተጣላችሁ። ምንድነው 10 ጊዜ እንትን ነው የምትለው? ስም የለውም እንዴ? እሱማ አለው እና እኔ መጥራት እፈራለሁ። ለምን ሲባል ያቃዥኛል። አንዴ እኔ ቅዠቱ እንዴት እችለዋለሁ? ሞላ እና ምን አድርጊ ነው የምትለኝ? እኔ ቹቻ በነግራት በቃ እኔ ያላረኩት ነገር የለም። አትሰማኝም። እኔ እኮ ምን ማድረግ እንደማትችይ እኮ አውቃለሁ። ግን እንትን ተጨነቅኩ፣ ውስጤ ተጨነቀ። አይሞልሽዬ በቃ እቺን ሰበብ አድርገሽ እኔን ለማግኘት ነው አይደል እዚህ ድረስ የምመጪው? አዎ አረ እንደፈለግሽ አስቢ። ሞልሼ ወይ እቺ አስተያየት አልወዳትም። የሆነ ነገር ላማክር ፈልጌ እኮ ይደብርሃል ብዬ ፈርቼ ነው። ምን ችግር አለው ታዲያ? እኔ አይደብረኝም። ንገሪ። ብድር ፈልጌ ነው። ወይ የለኝም ብድር። ምን ብር የለኝ። የሚመለስ
ለመመለስ እኮ ነው። የለኝማ ያብዬ፣ እኔ ብር የለኝም። ባዶ እጄን አታይ ነው? አዎ ያብዬ ስንት ነበር ያልሽኝ? እሺ እኔ አንቺ ታማኝ ሆነሽ ከመለስሽልኝ ምን ችግር አለው? ለአንቺ እኮ እኔ 1000 ብርስ ቢሆን እኔ አባቴ ውይ ስጠኛ አንቺ እዚህ ያለው Thank you. ጸጋ ቤት ደረሽ? አልደረስኩም ቤዛ፣ ችግር ተፈጥሯል። ወይኔ ጉዴ! ምንድነው የተፈጠረው? ደመረ ቴክስት ላከልኝ። ምን ብሎ? ዝም ስልሽ የተውኩሽ እንዳይመስልሽ አለኝ። ለእኔም ተመሳሳይ ቴክስት ልኮልኛል። ወይኔ ጉዳችን! እሺ ምንድነው ማድረግ ያለብን? እሱን ተረጋግተን እናስባለን። አንቺ ግን በጊዜ በእናትሽ ቤት ግቢ እሺ? እሺ እኔ እገባለሁ፣ ግን አሁን ጥሌን ሁላ መፍራት ጀምሬያለሁ ቤዛ። አይዞሽ የኔ ቆንጆ፣ ሁሉንም ነገር እንወጣዋለን። እሺ አንቺ ግን ከማን ጋር ነሽ? እኔ ከሄሉ ጋር ነኝ፣ ችግር የለውም። አንቺ ግን ተረጋጊና ቶሎ ብለሽ ወደ ቤት ግቢ እሺ? እገባለሁ፣ አንቺም ራስሽን ጠብቂ እሺ? እሺ። ለሷም ልኮላታል። አይገርምሽ? ለሁለታችንም ተመሳሳይ ሜሴጅ ነው የላከልኝ። እሺ ምንድነው ማድረግ ያለብን? በቃ ሄሉ እንዳልኩሽ ነው። እንደዚህ አይነትን ሰው ተጋፍጠን እንጂ እንደዚህ እየሸሸን አንችለውም። አሁኑኑ ለህግ ማቅረብ አለብን። ችግር የሆነው እኮ የት እንዳለ አለማወቃችን። ታዩ እንደዚህ ተደብቆ የሚቀር መስሎት። ለማንኛውም ነው እናቴ የተፈጠረ ችግር አለ እንዴ? አዎ ችግር አለ። ምንድነው እንዴ? ሞላ ታውቂያለሽ? አዎ አውቀዋለሁ፣ ግን ታውቂው ታሪኩ ብዙ ነው። ብሬን አምጪ። የምን ብር እንዴ? ምን ብር? የሰጠሁሽን ነው። ቆይ ሞላ ምን ተፈጥሮ ነው? ቹቹ አንቺ እዚህ ነገር ውስጥ አትገቢ። አንቺ ደግሞ ብሬን አምጪ። እዚህ ነገር ውስጥ አልገባም፣ ግን ደግሞ የተፈጠረውን ነገር ንገረን። እኔ እነግራታለሁ። ብሬን አምጪ። እኔ እነግራታለሁ። ኧረ እባክሽ እባክሽ፣ አንቺ ልጅ መለፍለፍሽን አቁሚ። ተይ እንዴ! ክፉ እንኳን አጣላሻት። ሁሉም ከኔ ልታጣያት ነው እንዴ? እንዴ ቀስቴ ከሚባለው ባሏ ጋር ተጣላችሁ ሰራት እንዴ? አሁን ገባኝ። ሞላ ችኳ እሷ ነች አይደለ? የቷች? ቀስቴ ተመሰጠባት። አዎ እኔ ነኝ። ቀስቴ ግን የታይቱ እንደተመሰጠብኝ አላውቅም። እንጃልሽ፣ እኔም አላውቅም። እሺ እንዴ እኔ ተመሰጥብኝ ብዬ ነው እንዴ ተመሰጠብኝ? ኡፍ በእናትሽ ወሬሽን አታብዥ እሺ? ታስጣላ። መቀናቱ ነው እንዴ? አትቀናም እንዴ? ቁንቋቁ ነው። ሃይ እና ታዲያ እኔ ምን አቅላለሁ? አዎ አንቺ ምንም የምታውቂው ነገር የለም፣ ማድረግም የምችው ነገር የለም። እሺ አይዞሽ በቃ አስታርቃችሁ። ሞላ ይኸውልህ፣ እቺ ልጅ ደግማ ልታገኘኝ እንዳትሞክር እሺ? ካለበዛ ግን ደህና አድርጌ ቆልፌ አሸቤ ነው የምገባው። ማንን ነው የምትቆልፊ? እባክሽ አንቺ ነው። ወይ እባክሽ እባክሽ መለፍለፍሽን አቁሚ። ታይ እንዴ እንዴት ነው ማለፈልፈው? እንዴ ምን እንደምትላት አታይም እንዴ? ቆልፍሻል ምናምን እዚህ ቹቻ በፈረሰ ለኔ ስትይልና ሞላዬ ለአንተ ስል ትቻታለሁ። እሺ ግን ደግሞ ያልኩን ነገር እንዳረሳ። እሺ እሺ
የምታስበው? የቴኳንዶ ምርቋን የቱ ትቆልፍሻለች? አዎ የምሬን ነው እንዴ። እሺ ለማንኛውም ያንን ልጅ መታወቅ ፈልጋለሁ። ማንን? ቀስቴን? አዎ ቀስቴን። ለምን? ምን ፈልገሽ? ላስታርቃቸው ፈልጋለሁ ምናምን ስትል ነበር ቅድም። እናማ ላስታርቃቸው። አይሆንም። ለምን ደሞ አይሆንም? አንቺ ሰው ማጣላት እንጂ ማስታረቅ አትችይማ። ነው ሞላ ነው? አዎ እንዴ ምንድን ነው? ሰው ማጣላት ነው እንጂ ማስታረቃችን እያልከኝ አይደል እንዴ? ነው የራሱ ጉዳይሽ። ያብዬ ምን ላድርግ? እሺ አስተዋውቅሻለሁ። ምንድን እሺ አንተ ካስተዋወቅኝ እኔ ደግሞ ካንተ ጋር አብሬ ቁራሌው እያልኩ እሄዳለሁ። እሺ ቁራሌው ቦቼ ደግሞ የሰጠሁትን ልብስ አድርጎታል እንጂ እንዲያማረበት። አይ ቦቼ በቃ ወንድሜ፣ ኧረ ና ተቀበለኝ። ተቀበኝማ አንተ ሰው ማይናፍቅህ እንዴ? ኧረ ማርክ በቃ እንዴ ምን እኮ ነው? ቁጭ በል ቆይ ኧረ ሰውስ ምን ይላል? በቃ እንጂ እኮ አልጠገብኩም። ማርክ እኮ አልጠገብኩም እኮ ገና በቃኝ እንዴ! ኧረ ማርክ በቃ ምንድን ነው? ክላስ የለም እንዴ? አለ ግን እኮ እንዴ እንዳማረብህ! ኧረ ደግሞ ልክ ሆነው ልክ ነው የሆነኝ። ልክ ነው አይደለ? ጫማህን ደግሞ በጣም ወድጃታለሁ። ተመቸች? አዎ ደንበኛ ነች፣ ሸቃ ነች እኮ። አሪፍ ነች። ቆይ ማርክ ደህና ነህ? ደህና ነህ? እሺ እኔ የምልህ ምን እኮ ነው የጠፋኸው? ምን እጠፋለሁ ብለህ ነው? በእናትህ ምን እጠፋለሁ ብለህ ነው? ክላስ አንጋ ገና ምሽ ተደወለ። ክላሱ ቀውጢ ቅስቀሳ ላይ ነው። የምን ቅስቀሳ? ጆኒ የሚገርም የቀጠሮ ጌም አለበት እና ይኖረው። እኔ ምን አገባኝ? ኦኬ ለካ ከሱ ልጅ ጋር አትጣጣሙ። ይሄን ጆኒ የሚባል ልጅ ተገላገልኩ ስል ያ ደግሞ ከየት እንደመጣብኝ አላውቅም። ስለ አዲስ ልጅ ነው የምታወራው? ስለሱ ነው የማወራው። የሆነ የማይጥም ነገር አለው ታውቃለህ? ደግሞ ምን አደረገሽ? እኔንማ ምን ያደርገኛል? የሆነ ግን ኦፍ የሆነ ነገር አለው። ታዲያ ኦን አድርገሽ ሞክሪው። ናታን አልቀለድኩም። ኧረ መኮሳተር። ቆይ አንቺ ላይ አልደረሰብሽ? ኦኬ ለካ ኤሌመንተሪ ጓደኛሽ ላይ ደርሶባታል። ቆይ አንተ ስራ የለህም? ለምን አትሄድም ናታን? ስራማ ነበረኝ። እድሜ ላንቺ። ያው ስራዬን አበላሸሽው።
አቤት ወንድሜ አቤት አቤት ጤብም አወጣሽ እንዴት እንዳማረበት ደግሞ እንዴት እንደናፈቀኝ እኮ ያንተ ልብስ ስለሆነ ቢሆንም አምሮባ ሽብርቅ ብላል እኔ እኮ እንደዚህ አላምርም እንዳንተ በፍጡም ወልፊት ጣፍቼ ሁላችሁንም አስጨነቅኳችሁ አይደል እንዴ በጣም ደግሞ እንዴት እንደናፈቀኝ እኮ ግን እስቲ ቆይ አቤት እስቲ ቆይ ለሳማ ኧረ ቦጋለ ጉንጭን ጨረስከው ብናፍቀኝ እኮ ነው ይሄ ደግሞ ምን ሌላ ነገር ምን ነገር መስሎ ነው ባካውቅ ስቀልድ እንዴ ይበልጣል ነገራት ማርካ ይሆን ምን ነው ከዛ በፊት አንድ መጠይቅ ምንድን ነው ወንድም አለም ገኒ እንዴት ናት ደህና ናት ሁሉም ችግር ደግሞ ተፈቶላል የቱ ችግር አባቷ እኮ ቅጣቱን አነሱላት የምርህን ነው ማርክ እንዴ አዎ የምሬን ነው እኔ ማርክ ሰው አሻይታኝ ታውቃለህ እንዴ ዋትስአፕ እሱማ አላውቅም ቆይ ግን እንዴት ይኸውልሽ ብራዘር እንዴት መሰለሽ ወሬው ጸጋ እየጠበቅንሽ እኮ ነው ምንድን ነው ልታዋሪኝ የፈለግሽው አሁን የምነግራችሁን ነገር ያለ ምንም ቅድመ ሁኔታ ትፈጸማላችሁ ምንድን ነው እሱ ከዚህ በኋላ ከኔ ህይወት ትወጣላችሁ ምን ማለት ማለትማ እናንተ ወደ እኔ በቀረባችሁ ቁጥር ደመረ ከባድ ወጥመድ እያዘጋጀ ነው እና እኛ እሱን ፈርተን ነው ከአንቺ ህይወት የምንወጣው አዎ ለድንነታችሁ ሲባል ከኔ ህይወት ትወጣላችሁ አትልፊ ጸጋ መቼም ቢሆን አናደርገውም እሺ አንቺ ልጅ ቆይ ለምንድን ነው የማትሰሚኝ ጸጋ አትልፊ ያልኩሽ እኮ በዚህ ጉዳይ መቼም ቢሆን አልሰማሽም እሺ ሰውየው በጣም አደገኛ ሰው ነው በህግ እየፈለግነው እንደሆነ ያውቃል ስለዚህ በእርግጠኝነት ያጠቃናል በተለይ ደግሞ አንቺ ነገርኩሽ እኮ ይሄንን ነገር ከግብ ሳላደርስ መቼም ቢሆን ወደ ኋላ አንቺ ልጅ ቆይ ለምንድን ነው የማትሰሚኝ ኧረ ጸጋ እና ዮሴያስ ደፍሮ አባቷን አናገራቸው ነው የምትል አይገርምህም ቦቼ ደግሞ እኮ አዎ ነው በቃ ጣጣ የለውም ንገረኝ አይ በጣም ፕሮቴክት ለማድረግ እየሞከረ ነው ምንቴክ ያው አለ አይደለ ሰዎች ሙድ እንዳይዙባት ሊጠብቃት እየሞከረ ነው ወይኔ ቦቸራ እንዴ አይዞህ ወንድም አለ ምን ወንድም ካጠገበ እያለ ምን ትሆናለህ ለማንኛውም ማርክ ከኔ ጋር እንደተገናኘ ነገር እንዳነግራት አሯ የምርህን ነው አዎ ማርክ የምሬን ነው በእጅ በቃ ማርክ አሁን ስራ አለብኝ መሄድ አለብኝ ልትሄድ ደግሞ እንዳጠፋ ደራ ቻው ሌላ ልብስ ይዤልህ እመጣለሁ ቆንጆ ቆንጆ ልብስ አቤት ተመስገን ምን ይሳናል ተመስገን አገኘሁት ምንድነው ማናገረ ቆይ ለምዶ እንደምወድሽ ማይገባሽ ጥፋቴን አምኜ እኮ ይቅርታ ጠይቄሻለሁ አይደል ይቅር እንድል ነው አይደል የምትፈልገው አዎ ይቅር ብያለሁ ግን አንድ ነገር በደንብ ስማኝ ምንድነው ይቅር አልኩ ማለት እንደ ድሮ ፍቅረኛ ሞተሽ ነው ማለት አይደለም እና ምንድነው እናማ ሰላሜን ስለምፈልግ በደንብ አጣርቼ ማሰብ እስክችል ድረስ አጠገቤ እንዳትደርስ እየመጣህ ጭቅጭቀኝ በቃ በደንብ ገባኝ ለምን እንደዚህ ቄሪር እንዳልሽ እስኪ ንገረኝ ምንድነው የገባ ይሄ አዲሱ ፍሬሽ ተማሪ ስር ስትርመሰመሽ ነበር ምናልባት እሱ ተመችቶሽ ይሆናል እንኳን ደግ አደረኩኝ አየህ ህፃን ነሽ የህፃን አስተሳሰብ አለብህ ቢገባህ ሌላ ሰው ላይ ጣትን ለመቀሰር ከመሞከር በፊት የራስን ጉድለት ትረዳ ነበር ገብቶኝማ ነው መጥቼ ይቅርታ የጠየቁሽ አልገባህም ደግሞ ልንገርህ መቼም አይገባህም አይምሮን የደፈነ ትልቅ ኢጎ አለብህ ኢጎ ቢኖርብኝማ ዝቅ ብዬ አንቺን አላፈቅርሽም ነበር አየህ አልተሳሳትኩም ራስን ከፍ አድርገህ ስለሰቀል እኔን ማፍቀር ዝቅታው ነበር መሲ እውነቷን ነው ማለት ነው የቲክቶክ ፍምስና አይምሮህን ደፍኖታል ቆይ ለምንድነው ነገሩን መጠመዝዡ እኮ እኔ ነኝ የጠመዘዝኩት እስኪ ጆኒ አንድ ጥያቄ ልጠይቅህ አንተ ከቲክቶክ ፎሎወርስ በቀር በምን እንደምትበልጠኝ ምንም ይሄንን ማውቀው አንድ ነገር ነው ለማንኛውም ካሁን በኋላ ተሳስታ አጠገቤ እንዳትደርስ አጠገቤ ላይ አልፈልግም እሺ ጸጋ
ጸጋ ቆይ አሁን ተረጋጋሽ? ቤዛ እኔ ብረጋጋ ምን ትርጉም አለው? በእናትሽ እሺ በይኝና ይሄን ሰውዬ ተይው። እኔ አንቺ ህይወት በጣም እያስጨነቀኝ ነው። ጸጋ ከሆነ ወዲህ እኮ ይሄን ሰውዬ እኛ እንኳን እሺ ብለን ብንተው እሱ አይተወንም በቃ። አንቺ ምንም ላታደርጊው ቃል ከገባሽልኝ እኔ እንዲተውን አደርጋለሁ። ቆይ ምን አርገሽ ነው እንዲተውን የምታረጊው? እሱን እኔ ያውቃለሁ። ቆይ አንቺ ልጅ የትናንቱ ቴክስት አስፈርቶሽ ነው አይደል? እንደ አዲስ ወደ ኋላ እየተመለስሽ ያለሽው? አዎ በጣም ነው ያስጨነቀኝ። ትናንት ራሱ ስቃዥ ነው ያደርኩት። በእናትሽ በቃ ይቅርብን ተይው ይሄን ነገር። አዝናለሁ ጸጋ። እኔ መቼም ቢሆን ከዚህ ነገር እጄ ማውጣት አልችልም። ቹቻ በእናትሽ የሆነ ነገር ቢያት አንቺን ትሰማሻለች። ጸጋ በጣም ይቅርታ፣ ግን ደግሞ በፍጹም ወደ ኋላ አንመለስም። እናንተ ልጆች በቃ ታውኝ። እኔ ለራሴ ለመከራ የተፈጠርኩ ሰው ነኝ። በእኔ ምክንያት አንድ ሰው ተጎድቶ ድጋሚ መሰቃየት አልፈልግም። ጸጋ በእናትሽ ተረጋጊ። ማናችንም አንጎዳም አልኩሽ እኮ። ታውኝ ታውኝ። ቹቻ ቆይ ልጅ ምን እየሆነች ነው? ራሷን ከመጠን በላይ እያሰቃየች ነው ቤዚቲ። ምን አይነት አበሳ ነው በእናትሽ? ረሲት ሁለተኛ እንደዚህ ብትለኝ እገላለሁ። እሺ ሴት ልጅ መሆንሽ በጀሽ። እሺ እኔ ሴት ልጅ ላይ ጅላና ነው እንጂ እዚህ አጋድምሽ ነው። አቺ ሂጂና ንዴትሽን እዛው ያናደርሽ ላይ ተውጪ። እሺ ሁላችሁም ወንዶች ስትባሉ አንድ አይነቶች ናችሁ። ታዲያ አንቺ ለምን ሁሉንም ሞክርሻቸው? አንቺ ሁለተኛ እጅሽን እኔ ላይ ለማንሳት እንዳትሞክሪሽ። ልቀቀኝ። ባላቅሽ ምን እንዳታምጪ። ለምን ብዬ ነው የምጮኸው? ጩያ ምን እንዳሳበደሽ ባላቅም ግን ጤነኛ መስኝም። ጤነኛ አይደለሁም። ሁላችሁም ወንዶች ገደል ግቡ። እሺ በህግ ያስጠይቃል። ቆይ አንቺ ልኬት ነው የምትከሰችው? መንፈስ ነገር ነሽ እንዴ? አዎ እርፍ። ቆይ ለምን ነው የምትከታተይ? ይኸውልህ እኔ በሰብሊ ሲመጡብኝ አልወድም። ሰብሊ ደግሞ ምስኪንና የዋህ ስለሆነች ቶሎ ነው የክፋት ወጥመድ ውስጥ ገብታ የምትጎዳው። አንተን ሳይ ደግሞ ምንህም አላማረኝም። ለምን? እሷ ጋር መጠጋጋት አብዝተሃል። ባክግራውንዱ የማይታወቅ ሰው አይመቸኝም። እሺ የሚሆን ድምዳሜ ውስጥ እየገባሽ ነው። ማን ነበረ ስምሽ? መሰረት። ይኸውልህ ኤልያስ በራዳሬ ውስጥ ነህ፣ ተጠንቀቅ። እሺ አይነሷል። ያልኩሽን አደረግሽ? ይኸው የባህላዊ ልብስ ለብሼልሽ መጣሁ። አየሽኝ? እኔስ በአዲስ ሙድ በቃ አሁን ሶስት ትመጣለች። ከዛ ቀውጥ ነው የምናደርገው። እናሳ ምን በቃ አሁን ስልካችንን ያዝና ሄደን እንለማመድ። ምንድን ነው የምንለማመድ? ጭፈራ ነው። እኔ እኮ የምችለው ሀገረኛ ብቻ ነው። ጣጤሉ ምን ያንቺ ወንድም አስለምድሻለሁ። እንደዛ ከሆነ ስታይ Hey girl, how you doing? Are you fine? ኡፍ በእናትህ ብራዘር፣ ከተነቃ እኮ ይቀራል። እሺ ለምን ወደ ቻናል አትመለስም? What are you talking about, girl? ይኸውልህ ለሌላ ጊዜ ግን ከተነቃ እጥፍ ይባላል። እሺ ምንድን ነው የተነቃብኝ? ምንም ነገር እንደማባትት ሙሉ ግቢ ያውቃል። እሺ ኧረ ላሽ አንቺ የምርሽ ነው? አዎ የምሬን ነው። ምን ነው ደበረ እንዴ? ኧረ በእናትሽ ቆይ እነማን ናቸው የባተቱት? ሙሉ የትምህርት ቤቱ ተማሪ ያውቃል። ሽት ወይኔ ናታን። ቆይ ግን አንተ ምን ሆነ ነው እስከ ዛሬ ድረስ በእንዲህ አይነት ሙድ ስታዝገን የነበረው? ምን አገባሽ? የለቅሶ ሲንክላማ አድርገሻታል? አዎ ይገርምሃል፣ የዳንስ አሰልጣኝ እየፈለገች ነበር። ከዛም በኋላ እኔ ነዘለኝ ጠቆምኳት። ዋት ምናምን እያልከኝ ራሴን አታዙረኝ እሺ። ለራሴ ብዙ የሚያስጨነቀኝ ነገር አለ። ሲያስጠላ። ወይኔ ናታን፣ እኔን ያለ ቢጫ ቀይ ሰታኝ ሌላ ሰው ልትመድብ?
ይህ ሲሆንማ ዝም ብያለሁ። ምንም ታውቁት አየሁሽ እንጂ አላፈጠጥኩሽ። እሺ ለምን ታውቁት? ኤሌመንታሪ ጓደኛዬ ስለሆንሽ እቺ ነው አልሄድም ነው። ቆይ ዛሬ ቲሸርት መልስ አልመጣም እንዴ? ይመስለኛል አዲሱ ልጅ ግቢ ውስጥ ጎምለል እያለ ነው። ምን ለማለት ፈልገሽ ነው? ቢያንስ ያሁኑ ምርጫሽ በእውቅና ሳይሆን በቁመት ነው። እሱ ደስ ይላል። ጆኒን የቀረብኩት ለእውቅና ሳይሆን ስለወደድኩት መሆኑን ልቦና ሻቀዋል። ሄሊያስንስ? መሲ! አቤት ሰብሊ፣ ፕሊስ የማይሆን መላምት እየፈጠርሽ አትረብሽኝ። በቃ ሂጂልኝ ከዚህ። ኤሌመንታሪ ጓደኛሽ ስለሆንኩ እንደኔ ግልጹን የሚነግርሽ የለም ብዬ ነው። ምን ነው ኤሌመንታሪ የሚለውን ቃል አበዛሽ? ቤስትነታችንስ ቀረ እንዴ? ዓለም ስትበልጥብሽ እሱ ቀረ። ዓለም በልጣብኝ ሳይሆን አንቺ ስለላክሽ ነው። ቆይ ደህና ላናግርሽ ነበር የመጣሁት። ማለት ያለብህን ነገር በሙሉ ትናንት ተናግረህ ጨረስክ መስሎኝ። ይኸውልሽ ቤቲ፣ ምን መሰለሽ፣ ትናንትና የተናገርሽውን ንግግር ያልጠበቅኩት ስለሆነ ምን ማለት እንዳለብኝ ግራ ገብቶኝ ነበር። እዩሲ፣ በእናትህ ተወኝ። ልተውሽ አልችልም ቤቲ። ለምን? ምክንያቱም አንቺ ጥሩ ጓደኛዬ ነሽ። ሁሉም ክፉ ቀኖቼ ላይ ሁሌ ከጎኔ ነበርሽ። እሱን ደግሞ ልረሳው አልችልም። ስለዚህ አሳዘንኩህ ማለት ነው? አዎ። እዩሲ፣ በቃ ተወኝ እባክህን፣ ተወኝ ቤቲ። ከዚህ ስሜት እስካልወጣሽ ድረስ በፍጹም ልተውሽ አልችልም። ሻይሻቸው ቆይ ልጅ ምን ለማድረግ እየሞከረ ነው? ትሪት ለማድረግ መሆኑ ነው። መኪሞች እዮሴ አንዳንዴ ከሱ የማይጠበቅ ነገር ሲያደርግ ሳይ በጣም ነው የሚያስጠላኝ። እንዴት አታይም? እንዴት ልጅ እኮ ምኗም አይመጥ ነው። እንዴት ትሪት አደረጋት እንጂ ሌላ ምን አደረገ? እኔ የሚያፈቅሩትን ሰው ትሪት ማድረግ በሚባል ነገር ፈጽሞ አላምንም። እንዴት? ምክንያቱም ትሪት አድርጋለሁ ብለሽ በቀረብሽ ቁጥር ከዛ ሰው ሊስብሽ የሚችል አንድ ኳሊቲ ታገኝና እዛው ትቀሪያለሽ። እሱ እንኳን ልክ ነሽ። እሺ አሁን ምን እናደርግ? የሆነ ነገር ብለን ወደ ቀልቡ እንዲመለስ ማድረግ ይኖርብናል። ያ ካልሆነ ግን እመኚኝ እዮሴ ፍጻሜው አያምርም። አዎ ልክ ነሽ። እዮሴ እኮ ጓደኛችን ነው። ምንም ነገር ሳይፈጠር እሱን መመለስ አለብን። በይሆን እንሂድ። እና ምን እንድልሽ ጠብቀሽ ነበር? ይሄንን ልትለኝ ከሆነ እኮ ትናንትና ቢሆን ነግረኸኝ ነው። እና ቤቲ ምን ላድርግ? ምንም አድርግ አላልኩም፣ ግን ደግሞ በቃ አንድ ነገር ብቻ ተባበረኝ። ምን ልተባበርሽ? እርግጥ ነው እንደማታፈቅረኝ እኮ ነግረኸኛል። አዎ ነግሬሻለሁ። እኔ ግን አንተን ማፍቀሬን በጣም እወዳለሁ። ስለዚህ እባክህ ስሜቴን አትጋፋኝ። የትኛው ስሜትሽ? አንተን ማፍቀሬ ስህተት እንደሆነ አትንገረኝ። በቃ እዩሲያስ አልፈልግም። እና እኔ መቼም ላፈቅርሽ እንደማልችል እያወቅሽ እኔን እያፈቀሩ መኖሩን መርጠሹ ነው?
ለኔ ማፍቀር ማለት ያፈቀሩትን ማግኘት ብቻ ሳይሆን የማያገኙትን ሰው አፍቅሮ መኖር ነው። በቃ ተወኝ። ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን I'm looking in the mirror so far አንተ ደግሞ አታበላሽ በቃ ተው አሁን ደግሞ ጎጀመኛ እንግባ 1 2 3 ጀም ቴክ እሺ አሁን ደግሞ ኦሮሞኛ እንጨፍራለን ማለት ነው እንጀምር ማለት ነው 1 2 3 ኦዲጋ ያበረ ነው አሁን ደግሞ ወደ ዘመድ ዳንስ እንገባለን ማለት ነው እኔ ዘመድ ዳንስ አው ምን ነው አልችልም ታዲያ ምን ተጣጣለሁ እኔ ያለው አንዴ ምንም ከናዶቱ የቻለ የለም ስለዚህ እኔ አስተምርሃለሁ እሺ አስተምር እንጀምር 1 2 እስቲ አሁን እኩል ምረው 1 2 1 2 አሁን እንበል እስቲ 1 2 3 ያበረው እስቲ አሁን አንዴ ልበለው አንዴ 1 2 እዚህ ሆናችሁ እንዴ እስካሁን ድረስ ስፈልጋችሁ የነበረው ሃይ ሱሲ ፒስ ነው I'm fine ቆይ እዚህ ምን እያደረጋችሁ ነው ሪሄርስ እያደረግን ነው You sure? Yeah, we sure. Oh my god, I don't believe it. አሁን ከፈለግሽ የፈለግሽው አይነት ውዝውዛይ ማየት ትችያለሽ። ኖ ዳንታ እንደሱም አይሆንም። ለምን? ምክንያቱም እኛ ችሎታችንን በየቦታው ማሳየት አንፈልግም። እና ታዲያስ ነው የምታሳዩት? በትክክለኛው ቦታ። እሺ በቃ እና እንደዛ ከሆነ በቃ እስኬጁል ላውጣላችሁና ማሰልጠን ጀምሮ። ዋና አሰልጣኙ እሱ ነው። እኔ ደግሞ ረዳቱ ነኝ። What? ያ ዳንታ ልክ ነው። አሁን መሄድ ይኖርብናል። ዳንታ ተገላገልኩ። የኔ መድኃኒዓለም ምን ታገኘ? ሽጉጤን አገኘኋት። የምርህ ነው? ይሙሽ የምሬን ነው። የት አገኘሃት? 10ኛ ክፍል። እኔ እኮ አላምንህም ዳጊ። የውዬሙች ነው። ቆይ ያገኘሃት ልጅ ግን ሽውታ እንደሆነች በምን አወቅ? በልቤ ነው በልቤ ልቤ ሞላ ልቤ አው ልቤ ይውይ ባገኘኋት በመጀመሪያው ቀን እኮ ነው በቃ ልቤ ድቡ አለ። ከዛ ጊዜ ጀምሮ በቃ ሽውቴ እንደሆነች ደመደምኩ። እና ነገርኩህ? እንዴ ለምን? ፈራ እና ምን ተሻለ?
ያው ለማርክ አሳይቼዋለሁ። እሱም ደግሞ ያስታውቀናል። እንደዛ ከሆነ ጥሩ። በሌላ ሰው ሳይቀድም አፍጥነው። እሺ እንዴ እንደዛ ብሎ ነገርም የለም። እኔ ሞታታለሁ እንጂ እቺ ልጅ ማንንም ሰው ከእጅ ያስወጣት። እንደዛ ከሆነ በርታ ጎበዝሽ። አንቺ ነሽ አንተ ነው የኔ ጌታ። በቃ ልሂድ። ሽጉጤ ልነግርሽ ነበር የመጣሁት። ሌላም ደግሞ ይኸውዬ ወይ አይ ዳጊ እንደው እንደምሻል አልሚ ነኝ። አወኩሽ።